ሳበ ሳየን በደሌን ሳውቀው ጥፋቴን ሳውቀው ፍጹም የሚያድነኝ ቸርነትህ ነው ቸርነትህ ነው አንተን ብቻ ደግፎ ማደረግው ክፉም አደረገው አሁን ይቅር በለኝ ከቤት ወደቅሁ ከቤት ወደቅሁ ከቤት ወድቄ ስለምን አንተንም ስማጸን አንተንም መውደቄን ተመልከት አምላከ ብርሃንም አምላከ ሰላም አሁን ትባርክ ዘንድ ማኅበራችንን ጉባኤያችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምንም አሁን ትጠብቅ ዘንድ ሀገራችንንም ኢትዮጵያንም ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን መላ ነቢያትን መላ ሐዋርያትን መላ ሰማዕታትን መላ ጻድቃንን የሰማ አምላክ እኛንም ምህላችን ጸሎታችን ልመናችን ሁሉ ተቀበልልን። በመከራ ሥጋ ከመከራ እንድሰውረን እንለምናለን። ለሕዝበ ክርስቲያን ሳይሎ ምሕረት አውርድልን። ለታመሙት ምሕረት ስጥልን። የተጨነቁትን አረጋጋልን። ያረፉትን ነፍሳቸውን ማረልን። አምላካችን ከሰንበት ረድኤተ ቅዱሳን ጸሎት እንድታሳትፈን አምላካችን ይህን የቀረበውን ፈውስ የድኅነት የሰላም የፍቅር የአንድነት አድርግልን። አምላካችን እመቤታችን ረድኤቷ በረከቷ አማላጅነቷ እንዳይለየን መልአኩ ቅዱስ ሚካኤል እንዲጠብቀን እንዲህ እያልን ቅዱስ ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ድንግል ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዓለሙ አሜን። አረስቴክሙ ቅድመ እግዚአብሔር አምላክነ በደገብሮ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት
ቅዱስ ለሆነ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተክርስቲያን መጥታችሁ ጸልያችሁ ጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁ ሁሉ ይቅር ይበላችሁ። ካህናት አባቶች፣ ዲያቆናት ወንድሞች፣ እንደዚሁም ከዚህች ቅድስት ቤተክርስቲያን የተሰባችሁ ምእመናን ወንዶቹም ሴቶቹም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እናንተንም እኔንም ለገነት መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ያልጸገብ ቸርነት የመንፈስ ቅዱስ አንድነት የእመቤታችን የድንግል ማርያም ረድኤት በረከት የቅዱስ ሚካኤል ጠባቂነት በእኔና በእናንተ ለዘላለሙ ጸንቶ ይኑር። የማይሠራ ኃጢአት እግዚአብሔር ይፍታን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወብሩክ ዘተወልደ ማርያም ቅድስት ድንግል ለመድኃኒተ ዚአነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ብሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ጊዜን ወዘልፈን ወለዓለመ ዓለም አሜን። እግዚአብሔር ይባርከን። እግዚአብሔር ይቀድሰን። አመስግኑት ፈጣሪያችሁን። አሁን ሶስት ወጣት ነው ወደዚህ ሶስት ወጣት እኔ ጀምሩ ሳልን እንዳትጀምሩ። ሕፃናትን ያዙ፣ አረጋውያንን ጠብቁ። ሶስት ወጣቶች መጀመሪያ ወደዚህ ነው። አንተ ተቀጣሉ ወደዚህ አንድ ሶስት ወጣቶች ነውና ከአንድ ቄስ ጋር ቆይ አንድ ቄስ ጋር አንዱ እዛ ማዶ ዛፍ ስር፣ አንዱ ከዘንባባው ስር፣ አንዱ ከዚህ ከታች በሰልፍ ብታረጉት የተመረጠ ይሆናል። ካልሆነም ከዚያ ሶስት ላይ ስለሚሆን ሌላው ደግሞ ከዚህ ሶስት ቦታ ላይ ይሆናል ማለት ነው። በስድስት ቦታ ይሰጣል። ሶስት ወጣት ና ይሄን አንድ ያዙ። መጀመሪያ ይሄን ያዙ። አሁን ምንም በመንገድ ማንሳት ሁለት ሶስት መያዝ በሽተኛ ሰው ካለ በዚያ ትወስዳላችሁ። እዚያው ሰር እናንተ ከዚያ ስር ወሰዱ። እዚያ አዘንባባው ስር ይደርሳል። ቄስ መድቡ መስለ ጎልክሞ ስለ መልበዝከ እግዚአብሔር ይባርከን። ናግበርቲው በሰላም ሰተ ኩለነ ዘተመጠነ ሥጋከ ወደመ ጋነሳይነ ወሕይወተ ረከብነ በኃይለ መስቀልከ ክርስቶስ ሥጋከ እግዚኦ አኩት ናስያነ ጸጋ ዘመንፈስ ቅዱስ በሰላም ወደ የቤታችሁ ግቡ። እሺ ምእመናን፣ አሁን ለሁላችሁም ይደርሳል። ማርያምን ብዙ ነው ያለውና አሁን ከዚህ ያላችሁ ይህንን ከፈት አድርጉት። እዚህ ያላችሁ አባቶች ይሰጧችኋል። አንደኛው የት ነው ያለው? አንዱ ከዚህ አንዱ ከዚህ አድዋ አንድ በዚህ ይቀራል። በዚህ በታች አንድ ብሄድ ጥሩ ነው። በዚህ በታች አንድ ብሄድ አንዱን አስይዟት አለ። በቃ አሁን ጀምሩ። አንዳንድ እዚያም የተደረበ ይስጣል። እዚህም ደግሞ እናንተ ጀምሩ። ቀሲስ እዚህም ስጡ። የሳምንቱ ፕሮግራም በደንብ ቀስቅሱ እናንተ። እሺ አሁን
እዛው ናቸው። ወንበሮችን በአንድ ወንድ አድርጓቸውማ ወንበሮችን ወጣቶች ኋላ እንድትወስዱ በዚህ ውረዱማ ሁሉ ይደርሳቸዋል። አይዟቸው ይኸው እዛ አለ እዚህም አለ። ህፃናት ውረድ በሉ ይደርሳል። በልናት ና ደርሶ የለ በሉ አንድ መንገዱን ከፈቱላቸው። ከፈት አድርጉና አንዳንድ ብቻ ይዛቸው ሄዱ እና ወንበሮችን እናደርሳቸዋለን። አንዳንድ ይኸው ህፃናት